ዩክሬን 400 ድሮኖችን አስርጋ በማስገባት ሩሲያ አለኝ ከምትላቸው ቦምብ ጣይ አውሮፕላኖች 40 ያክሉን አውድማለች። በ3 ዓመቱ ጦርነት እንዲህ አይነት ግዙፍ አውዳሚ ጥፋት ደርሶ አያውቅም። ጥፋቱ እንዳለ ሆኖ ዩክሬን ያጠቃችበት መንገድ በታሪክ ስንሰማ ከኖርናቸው የእስራኤሉ ሞሳዱ ስብስብ ተንኮሎች በላይ የሚገርም ነበር። በአጭሩ ጥቃቱ ከዩክሬን እጅግ የራቀ የሩሲያ ግዛት ውስጥ ነው የተፈጸመው። እህልና ፍራፍሬ የተሞሉ ኮንቴነሮችን የጫኑ ረጃጅም መኪናዎች የራሽያን የአየር ቤዝ ወደሚገኝበት ግዛት ተጓዙ። በበቂ ርቀት ላይ ሲደርሱ የኮንቴነሮች ጣራ ተከፈተ። ከ400 በላይ አጥፍቶ ጠፊ ድሮኖች እንደ ወፍ መንጋ ከኮንቴነሮች እየወጡ ሰማዩን ሞሉት። በሰማይ ሲጠበቁ በእህል መጫኛ መኪና ሰርገው ወደ ራሻ የገቡ ድሮኖች ነበሩ። የራሻ የተራቀቁ አየር መከላከያዎች በዚያን ቅርብ ርቀት ምንም ማድረግ አልቻሉም። ራሻ የምትመካባቸው 41 ቦምብ ጣይ አውሮፕላኖች ሄቪ ቦምበርስ ጄትስ እሳት ዘነበባቸው። $2 ቢሊዮን በቅጽበት እሳት በላው። ዩክሬን ሩሲያን አደባየቻት። ዓለም ምላሹን በጥፍሩ ቆሞ እየጠበቀ ነው። ኮሜዲያኑ ዘለንስኪ ፑቲንን አስለቅሰዋል። አሁን ጥያቄው እኒያ የራሽያ ሰውዬ ያስለቅሳቸውን ኮሜዲያን አገር በምን ብድሯን ይመልሷት ይሆን የሚለው ነው።